My favorite scene from that whole movie, it was not written as you saw it. በዓለም አቀፍ ደረጃ ከእጅግ አስከፊ ድህነትና ተስፋ አስቆራጭ ሕይወት ተነስቶ የዓለምን የሀብትና የስኬት ማማ ላይ ከወጡ ታዋቂ ሰዎች መካከል የኮከብ ተዋናይ ፕሮዲውሰርና የሚዲያ ባለሀብት የሆነው ክሪስ ጋርድነር ታሪክ እጅግ አስደናቂና ልብ የሚነካ ነው። ይህ ታሪክ ዘ ፐርሱት ኦፍ ሃፒነስ በሚለው ታዋቂ የሆሊውድ ፊልም ላይ የተሰራበት የእውነተኛ ሕይወት ታሪክ ነው። ክሪስ ጋርድነር በ1980ዎቹ መጀመሪያ አካባቢ በሳን ፍራንሲስኮ ከተማ የሕክምና መሣሪያዎችን እያዘዋወረ የሚሸጥ ተራ ሠራተኛ ነበር። ነገር ግን ንግዱ ስላልተሳካለትና ከፍተኛ የገንዘብ እጥረት ስላጋጠመው ሚስቱ ጥላው ጠፋች። የቤት ኪራይ መክፈል ባለመቻሉ ከነበረበት ቤት ተባረረ። በወቅቱ ገና የ2 ዓመት ሕፃን የነበረውን ልጁን ይዞ ሙሉ በሙሉ የጎዳና ተዳዳሪ ሆምለስ ለመሆን ተገደደ። ክሪስና ልጁ ማታ ማታ የሚያድሩበት ቦታ በማጣታቸው በባቡር ጣቢያዎች ሕዝብ በሚጠቀምባቸው ሽንት ቤቶች ውስጥ በሩን ዘግተው በሕዝብ መጠለያዎች ወይም ከዛፎች ስር ይተኙ ነበር። በቀን ልጁን በነፃ የሕፃናት ማቆያ ጥሎ እሱ ግን ኑሯቸውን ለመቀየር ያለ እረፍት ይሮጥ ነበር። በዚህ ሁሉ መከራ ውስጥ እያለ ክሪስ በአንድ ትልቅ የፎክስ ድርጅት ውስጥ ያለ ክፍያ ለ6 ወራት የሚቆይ የልምምድ ዕድል አገኘ። በልምምዱ ማጠናቀቂያ ላይ ከአሰሪው ድርጅት የሚቀጠረው አንድ ሰው ብቻ ነበር። ክሪስ ከ20 በላይ ከተማሩና ምቹ ሕይወት ካላቸው ወጣቶች ጋር መወዳደር ነበረበት። ማታ በባቡር ጣቢያ ሽንት ቤት እያደረ በቀን ግን ከአሰሪዎቹ ቀድሞ ቢሮ በመገኘትና በቀን እስከ 200 ለሚሆኑ ደንበኞች ስልክ በመደወል ያለ እረፍት ይሠራ ነበር። ውሃ ለመጠጣት ወይም ሽንት ቤት ለመሄድ እንኳን ጊዜ ለማዳን ሲል ስልኩን ጆሮው ላይ ሳይመልስ በተከታታይ ይደውል ነበር። ከ6 ወራት ታላቅ ተጋድሎ በኋላ ድርጅቱ የእሱን ታታሪነትና ብልህነት በማየት ብቸኛውን የቅጥር ዕድል ለሱ ሰጠው። ይህች ቀን የሕይወቱ መለወጫ ነጥብ ነበረች። በኩባንያው ውስጥ ከፍተኛ ስኬት ካስመዘገበ በኋላ በ1987 ዓ ም ጋርድነር ሪች ኤንድ ካምፓኒ የተሰኘውን የራሱን የብሮከሬጅ ድርጅት በቺካጎ ከተማ አቋቋመ። ድርጅቱን ሲጀምር የነበረው ጠረጴዛና $10,000 ብቻ ቢሆንም በአጭር ጊዜ ውስጥ በሚሊዮኖች የሚቆጠር ሀብት ማፍራት ቻለ። ታሪኩ መላውን ዓለም ያስደነቀ በመሆኑ በ2006 ዓ.ም ታዋቂው ተዋናይ ዊል ስሚዝ የእሱን ታሪክ የወከለበት ዘ ፐርሱት ኦፍ ሃፒነስ ፊልም ተሰርቶ ከፍተኛ ዕውቅናን አተረፈ። ክሪስ ጋርድነር በአሁኑ ጊዜ በመቶ ሚሊዮኖች የሚቆጠር ዶላር ባለቤት የሆነ የሚዲያ ሰው፣ ደራሲና ተናጋሪ ነው። የመጣበትን የጎዳና ላይ ሕይወት ባለመርሳት ለቤት አልባ ወገኖች መጠለያዎችን የሚገነባና የገንዘብ ድጋፍ የሚያደርግ ትልቅ በጎ አድራጊ ነው። የሕይወቱ መፈክር ማንም ሰው ይህን ማድረግ አትችልም እንዲልህ አትፍቀድ። ሕልም ካለህ መጠበቅና ማሳካት ያለብህ አንተ ራስህ ነህ። ይህ ታሪክ በዓለም አቀፍ ደረጃ በትጋትና ተስፋ ባለመቁረጥ ማንኛውንም ከባድ ፈተና ማሸነፍ እንደሚቻል ትልቅ ማረጋገጫ ነው። ምናብህን ለአፍታ አስፋው። እጅግ በጣም ቀዝቃዛ በሆነ ምሽት ባለህበት ከተማ ውስጥ የሚገኝ አንድ የሕዝብ ሽንት ቤት ውስጥ ነህ። ከእጅህ ላይ ባለችው የመጨረሻ ሳንቲም ለልጅህ የሚበላ ነገር ገዝተሃል። የምታድርበት ቤት የለህም። የሚረዳህ ዘመድ የለህም። የሕዝብ መጸዳጃ ቤቱን በር ከውስጥ ቆልፈህ ባለ 2 ዓመት ጨቅላ ልጅህን በደረትህ አስጠግተህ ሌሊቱን ሙሉ በሩን የሚደበድቡ ሰዎችን ድምፅ እየሰማህ በዝምታ ታለቅሳለህ። ይህ በምናብ የተፈጠረ ታሪክ አይደለም። ይህ ዛሬ በመቶ ሚሊዮኖች የሚቆጠር ዶላር ባለቤት የሆነው
የዓለም አቀፍ የፋይናንስ ተቋማት መስራችና ስመጥሩ ክሪስ ጋርድነር በ1980ዎቹ መጀመሪያ ላይ በየቀኑ ያሳለፈው እውነተኛ ሲኦል ነበር። ከዚህ አስከፊ ጨለማ ውስጥ ወጥቶ እንዴት የሆሊውድ ፊልም እስኪሰራለት ድረስ የዓለምን የስኬት ማማ ሊረግጥ ቻለ? በዚህ ቪዲዮ እስከ መጨረሻው ሰከንድ ድረስ ልብህን የሚነካውንና ሕይወትን የሚቀይረውን የክሪስ ጋርድነርን እውነተኛ የጽናት ጉዞ እንተርክልሃለን። ቻናላችንን ሰብስክራይብ በማድረግ አብረን ተጓዝ። የክሪስ ጋርድነር መሠረቱ ገና ከመጀመሪያው የተናጋ ነበር። እንደ አውሮፓውያን አቆጣጠር በ1954 በሚልዋውኪ የተወለደው ክሪስ አባቱን አያውቀውም ነበር። ያሳደገችው እናቱ ስትሆን የእንጀራ አባቱ ግን እጅግ ጨካኝና በየቀኑ እናቱንና እሱን የሚደበድብ ሰው ነበር። ክሪስ በልጅነቱ ፍርሃትንና ድህነትን ጠግቦ አድጓል። ነገር ግን በውስጡ አንድ ትልቅ ቃል ገብቶ ነበር። እኔ ሳድግና አባት ስሆን ልጆቼ መቼም ቢሆን እኔ ያየሁትን መከራ አያዩም፣ አባታቸው ሁልጊዜ ከጎናቸው ይቆማል የሚል። ክሪስ ትምህርቱን እንደጨረሰ በአሜሪካ ባህር ኃይል ውስጥ ለ4 ዓመታት አገልግሏል። ከዚያም የተሻለ ሕይወት ፍለጋ ወደ ሳን ፍራንሲስኮ አመራ። እዚያም ትዳር መስርቶ ክሪስ ጁኒየር የተባለ ልጅ ወለደ። ሕይወቱን ለመምራት ኦስቲዮ ስካነር የተባሉ በጣም ውድና በወቅቱ ብዙም ተፈላጊ ያልሆኑ የሕክምና መሳሪያዎችን ገዝቶ በየሆስፒታሉ እየዞረ መሸጥ ጀመረ። ነገር ግን ንግዱ አልተሳካም። ቀኖቹ አለፉ። ዕዳዎች ተቆለሉ። የታክስ ክፍያዎች መጡ። የቤት ኪራይ መክፈል ባለመቻላቸው በቤት ውስጥ ከፍተኛ ጭቅጭቅ ተፈጠረ። በመጨረሻም ባለቤቱ ይህንን የድህነት ሕይወት መቋቋም አቅቷት ገና የ2 ዓመት ሕፃን የነበረውን ልጇንና ክሪስን ጥላቸው ተሰወረች። ሚስቱ በሄደች ማግስት ክሪስ ከቤት ተባረረ። አሁን እሱ ተራ የሆስፒታል ዕቃ አዟሪ አይደለም። እሱ ቤት አልባ ወይም ጎዳና ተዳዳሪ ነው። ልጁን ጥሎ መሄድ ይችል ነበር። ነገር ግን በልጅነቱ ለራሱ የገባውን ቃል አላጠፈም። ልጁን ይዞ ጎዳና ወጣ። ቀኖቻቸው እጅግ አስፈሪ ነበሩ። በቀን ዕቃዎቹን ለመሸጥና ሥራ ለመፈለግ ይሮጣል። ማታ ግን የሚተኙበት ቦታ ፍለጋ ይንከራተታሉ። በአንድ ወቅት ለሳምንታት ያህል ያደሩት ባርት በተባለው የባቡር ጣቢያ የሕዝብ ሽንት ቤት ውስጥ ነበር። ልጁ እንዳይፈራ ይህ የጊዜ ማሽን ነው፣ እዚህ ውስጥ ገብተን ከዳይኖሰሮች እንሸሸጋለን እያለ ያጫውተው ነበር። በሩን ከውስጥ ዘግቶ ልጁ በጭኑ ላይ ተኝቶ፣ እሱ ግን በሩን የሚገቡ ሰዎችን እየሰማ ሌሊቱን በንቃት ያሳልፍ ነበር። በዚህ ሁሉ ስቃይ ውስጥ እያለ ግን አንድ ቀን ክሪስ በከተማዋ ጎዳና ላይ በጣም ውድ የሆነ ቀይ ፌራሪ መኪና እያሽከረክር የነበረ አንድ ሰው አየ። መኪናውን አቁሞ ሰውየውን ቀረበውና 2 ጥያቄዎችን ጠየቀው። ምን አይነት ሥራ ነው የምትሠራው እና እንዴትስ ልሠራው እችላለሁ? ሰውየው ፈገግ ብሎ የአክሲዮን ደላላ ነኝ አለው። ይህቺ ቅጽበት የክሪስን አእምሮ ቀሰቀሰችው። እኔም ይህንን ሥራ መስራት እችላለሁ ብሎ ወሰነ። ክሪስ ዲን ዋተር በተባለው ትልቅ የፋይናንስ ተቋም ውስጥ ለ6 ወራት የሚቆይ የልምምድ ዕድል አገኘ። ነገር ግን አንድ ትልቅ ችግር ነበር። ይህ የልምምድ ሥራ ምንም አይነት ክፍያ የለውም። ከዚህም በላይ በ6 ወራት መጨረሻ ላይ ከሚወዳደሩት 20 ወጣቶች መካከል የሚቀጠረው አንድ ሰው ብቻ ነበር። የተቀሩት ተወዳዳሪዎች በየቀኑ ከቅንጡ ቤቶቻቸው እየመጡ ተረጋግተው ይሰራሉ። ክሪስ ግን ማታ የት እንደሚያድር አያውቅም። ጠዋት ልጁን በነፃ የቤተ ክርስቲያን ሕፃናት ማቆያ ጥሎ ሮጦ ቢሮ ይገባል። በቢሮ ውስጥ ካሉት ሠራተኞች ሁሉ ቀድሞ ይገባል፣ ዘግይቶ ይወጣል። ሌሎቹ በቀን 6 ሰዓት ሲሰሩ፣ እሱ ግን በቀን እስከ 200 ለሚሆኑ ባለሀብቶች ስልክ ይደውል ነበር። ውሃ ለመጠጣት ወይም ሽንት ቤት ለመሄድ ጊዜ ለማዳን ሲል ስልኩን ከጆሮው ላይ
ሳይመልስ በተከታታይ ይደውል ነበር። ማታ ሥራ ሲያልቅ ደግሞ ልጁን ከማቆያ ይዞ በነፃ ምግብ በሚታደልበት ቦታ ረጅም ሰልፍ ይቆማል። ከሰልፉ በኋላ ደግሞ አልጋ ለማግኘት ወደ መጠለያዎች ይሮጣል። ይህንን ሲኦል ለ180 ቀናት ወይም ለ6 ወራት ሙሉ ያለ ረፍትና ያለ ማጉረምረም ተጋፈጠው። እንደ አውሮፓውያን አቆጣጠር በ1982 የመጨረሻው ቀን ደረሰ። የድርጅቱ ሥራ አስኪያጆች ክሪስን ወደ ቢሮ ጠሩት። ክሪስ ልቡ በፍርሃት ይመታ ነበር። ሥራ አስኪያጁ ወደ እሱ ተመልክቶ እንዲህ አለው፣ ክሪስ ያሳየህን ታታሪነት የሚገርም ነው። ነገ አዲስ ልብስ ለብሰህና፣ ምክንያቱም የመጀመሪያ የሥራ ቀን ይሆናል። ክሪስ ማመኗን አቅቶት ዓይኖቹ በእንባ ተሞሉ። ወደ ውጭ ወጥቶ በሳን ፍራንሲስኮ ጎዳናዎች ላይ በደስታ ሲሮጥና ሲያጨበጭብ ያሳለፋቸው የሽንት ቤት ሌሊቶች በሙሉ በፊቱ ላይ ይፈራረቁ ነበር። እሱ አሸነፈ። ከዚያ በኋላ ክሪስ ጋርድነር ወደ ኋላ አልተመለከተም። በድርጅቱ ውስጥ ከፍተኛ ስኬት ካስመዘገበ በኋላ በ1987 ዓ.ም ጋርድነር ሪች ኤንድ ካምፓኒ የተሰኘውን የራሱን ኩባንያ አቋቋመ። በአጭር ጊዜ ውስጥ በሚሊዮኖች የሚቆጠር ዶላር ባለቤት ሆነ። ታሪኩ መላውን ዓለም ያስደነቀ በመሆኑ ታዋቂው ተዋናይ ዊል ስሚዝ የክሪስን ታሪክ የወከለበትና ዘ ፐርሱት ኦፍ ሃፒነስ የተሰኘው ታላቅ የሆሊውድ ፊልም ተሰራ። ዛሬ ክሪስ ጋርድነር የቢሊዮነሮች ተናጋሪ፣ ደራሲና ለሺዎች የሚሆኑ ቤት አልባ ሰዎች መጠለያ የሚገነባ ትልቅ በጎ አድራጊ ነው። የክሪስ ጋርድነር ታሪክ አንድ ትልቅ እውነት ያስተምረናል። መነሻህ ምንም ያህል የጨለመ ቢሆን የዛሬው ማንነትህ የነገውን መድረሻህን አይወስነውም። ሕልም ካለ ማንም መጥቶ አትችልም እንዲልህ አትፍቀድ። ታገለው፣ ስራው፣ ታገሰው፣ በመጨረሻም ታሸንፋለህ። ስለ ተከታተላችሁን እናመሰግናለን። ይህ ታሪክ ለጓደኞቻችሁ እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ሰላም።